ትዳር ደግሞ ራስን ግሎሪፋይ የምናደርግበት ቦታ በፍጹም አይደለም ሚስት ቦታ ካገኘች ስፍራ ካገኘች የምትናገርበት ኦፖርቹኒቲ ካገኘች በሁለት በሶስት ሰዎች ስለ ባሏ ግሎሪፋይ ለማድረግ ነው የተጠራችው እንዲያውም እግዚአብሔር ቃል ሲናገር ሚስት የባሏ ክብር ናት ይላል she is his crown አስቡት ክራውን እኔ ለብቻዬ ነው መክበር የምፈልገው ሲል ክራውንን እዚህ ጋር ቁጭ ባረገው እንደምን ዋልክ ክራውን የምትሉት ነማን ናችሁ ክራውኑን ግን ያደረገ ሰው ቢገባ በተለይ እንግሊዝ ሀገር ሁላችንም ምደነግጠው አንደኛ ዝም ብሎ ክራውን ያደረገ ሰው ዝም ብሎ ኮመን ከሆነ ሰው ጋር አይቀላቀልም መጀመሪያ ሄድ ኦፍ ታይም ሰምተን ቤቱ ሁሉ ሰፈሩ ሁሉ ተጥለቅልቆ ነው ለምን ክራውኑ ያስ ክራውኔን አልፈልግም ለብቻዬ ነው እኔ ካለ ክራውን ነው መግነን የምፈልገው ቢልስ አይችልም ክብር የለም ስለዚህ የሁለቱም የተገናኘ ነው የተያያዘ ነው ትዳር እሷም የሱን ክብር የምትፈልግበት እሱም ባገኘው ኦፖርቹኒቲ what's my wife's potential ምንድነው በህይወቷ መሆን የምትፈልገው ያለ ፖቴንሻሏን ይዞ ከፍ እሷን የሚያረግበት ምንም ኦፌንድድ ሳይሆን እሷ መማር ትፈልጋለች ትማር አንድ ባል እንዲያለኝ የሚገርምሽ ነገር እኔ ትምርት አይሆንልኝም እኔ የእጅ ሙያ ነው ያለኝ እግዚአብሔር የሰጠኝ ትምርት ድሮም ተሳክቶልኝ አያውቅም ሚስቴክ በጣም ብራይት ነው አይምሮ ስለዚህ ሁለት ስራ እየሰራው ልጆቻችን ሁለቱን እንደምንም ያስኩኝ የለፋው እሷን ማስተርስ ያስይዛል ያ ትዳር ነው ትዳር ይባላል ምንም he doesn't get offended ለምን ስለተማረች ብዙ ገንዘብ ቢመጣ ማን ነው የሚያምርበት ጥሩ ቤት ቢገቡ እኔ ተምሬያለሁ የኔ መኝታ ቤት በእንት ነው በወርቅ ነው የሚሰራ አንተ መኝታ ቤት እዛ ጋር ይቀመጥላለች እንዴ አንድ ቤት ነው የሚኖሩት my dear ትዳር ግሎሪፋይ ራሳችን መናርክበት ቦታ አይደለም በፍጹም አጋጣሚዎችን እየተጠቀምን በአጋጣሚ ሁሉ ሻይን የምናደርግበት ነው ባላችንን ሚስታችንን not me ትዳር ሃፒነስ ለማግኘት ምን ሄድበት ቦታ አይደለም ሲንግሎች ሆናችሁ ሙሽሮች ለመሆን ጮኛሞች ሆናችሁ በደንብ አዳምጡኝ ሲንግሎች ሆናችሁ እኔ ባል የለኝም ሚስት የለኝም ብላችሁ ዲፕረስድ ሆናችሁ ሲንግል በመሆኑ ዲፕረስድ የሆነ ሰው ሲያገባ ዲፕረስድ የሆነ ያገባ ሰው ነው የሚሆነው ብቸኛ ነኝ እኔ ባገባ ኖሮ ብቻዬን አልሆንም ነበር ያለ ሰው ሲያገባ ብቸኛ የሆነ ያገባ ሰው ነው የሚሆነው ምክንያቱም ትዳር ውስጥ ብቸኝነትን የሚያነሳ መድኃኒት ስለሌለ የብቸኝነት መድኃኒት አይደለም ትዳር ደስታ ላግኝ እኔ በቃ ሲንግል ነኝ I'm depressed there is nothing in life ማግባት ነው ያለብኝ ለምን ሃፒ እንደሆን ኖ ትዳር ሃፒ የምንሆንበት ሳይሆን ገብተንበት ትርጉሙን ነገሩን ስናውቅ ጆይ ያለበት ስፍራ ነው ከሁናታዎች ጋር ግንኙነት የሌለው መከራ ይመጣል ህመም ይመጣል በልጆች ላይ ይመጣል ግን ጆይ አለ ምክንያቱም እግዚአብሔርን ዓላማ አውቀ ነው ምን እንደሆነ አውቀ ነው የገባንበት ጉዞ ስለሆነ ትዳር ጨዋታ ሳይሆን ሬስ ነው ጨዋታ ምን ማለት መሰላችሁ ገብታችሁበት ስትጫወቱ በቃ እንጫወት እስቲ ብላችሁ ከዛ ግን እንትና ዝም ብሎ ከላይ ያፍራል ነው አይደል የሚባለው ውሸት ይናገራል አይስማማም በሩሉ እነዚህ ተባብለን እንትኑን ብለን እንትን በቃ ጥዬ ይወጣሉ በቃ እሱ በትክክል አያረግም ጨዋታው እንዲህ አይደለም ኖ ትዳር ጨዋታ አይደለም it's a race
የምንሮጠው ሩጫ የተሰመረ ጅማሬና መጨረሻ ያለው ሩጫ ነው ጨዋታ አይደለም ትዳር የእረፍት ቦታ አይደለም ትዳር ገብተን እፎይ ተመስገን አሁን አገባው ማረግ ያለብኝ ድሮ ሲንግል ያለው ከስራ ስወጣ ዛሄድ ነበር ለፋ ነበር ግሮሰሪ ይሄድኩኝ ሸከም ነበር አሁን ከስራ ወጥቼ ገብቼ የኢትዮጵያ ሶከር ካለ ዩቲዩብ ላይ የድሮ ሱቁጭ ያያለው አጉቻለሁ ሚስታለች እሷ ሰርታ ታቀርባለች ምን ረፍታለ አንዱ በጣም ወደው አገልጋይ ያለ ፓስተር በጣም ወደው ፓስተር ነው ፈቃድ ስላልጠየቁ ስሙን አልናገርም ግን ስለሱ በመሰከር ደስ እንደሚለው ስለማውቅ ነው የምናገረው ልክ እንዳገባ ሲያጫውተኝ በጣም ቀላል መስሎኝ ነው የገባውታል ልክ እንደማንንም ሰው በቃ ገብቼ ፎይ ላለው ብዬ ነው የገባውታል ጧት በሰላም የሸኘዋት ሚስት ያለ ከስራ ስመለስ ሌላ አይታይም እንጂ እዚህ ጋር እንዲቆም ያለ ሌላ ሰው አጣጥቀኛል ምን ስትሰማው ውላ እንደሆነ ማላቀም ማለት በጣም ወዳት እህትናት ደግሞ እሷ ገና እንደገባች አረገዘች ብዙ የሆርሞን ከፍታና ዝቅታ አለ የሴቶችን ነገር ወንዶች ማጥናት አለባቸው በእርግጥ በእውነት እኛ በብዙ ነገር ነው የምናልፈው የሆርሞን ከፍታና ዝቅታ አንዴ መልአክ ያረጋናል አንዴ መቼም ያንን አለለም ጸባያችን አንዳንድ ጊዜ ይለዋወጣል እንዲህ ግን ስል ደግሞ ላይሰንስ እየሰጠው አይደለም ጸባያችን መለዋወጫ የእግዚአብሔር ፈቃድ ጋራንቲ ያረጋና ሆርሞን ከፍና ዝቅ ሲል ምን አንቺ ላይሰንስ ሰጥቻለሁ እሱ ግን ጸባዩ መለዋወጥ አይችልም ራስን የመግዛት መንፈስ በእኛ ላይ አለ ስለዚህ ሆርሞንን ቢመጣ awareness aware መሆኑ ነው ጥሩ እኔ በግሌ aware በቃ okay አሁን I'm not feeling okay because I know this is hormone aware አድርገን ከባላችን ጋርም aware ባሎቻችንንም please ልጆቻችንንም please I'm not okay I need space today ማለት አለብን እና ብቻ ይሄ ወንድም ግራ ገባኛለ ብቻ እግዚአብሔር አስተማረው ሰው የሆርሞን አርግዛ ነበር እንትን ሞርኒንግ ሲክነስ ነበር በጣም የተወደደች በተክርስቲያን በጣም ትልቅ አካል ሆነች ተወደደች እህት ናት እና ለካርግዛ ሞርኒንግ ሲክነስ ነበር ያሳብዳት የነበረው በሱ እግዚአብሔር አሰለጠነኝና አለ አሁን ስመጣ ቤት ያለ መኪናዬን አቆምና አለ ጌታ ሆይ እንግዲህ ያኛውን ስራዬን ጨርሻለሁ አሁን ደግሞ ወደዚህ እስራኤል ገባ ነው ጸጋህ በላይ ይሁን ፌቨርህን በላይ ላይ አድርግ ስታይ ሳቅት በል እርዳኝ ጆክ እንደመስላችሁ ካገባ ዛሬ I think ባልሳሳት 13 ወይ 14 አመት ነው ከኛ ጋር ነው አኒቨርሰሪያቸው አሁንም እንደሱ ነው ወደ ቤቱ የሚገባው ታቃለች ሚስቱም ይሄን እንደምመሰክር ትዳር ስራ ነው እንጂ ገብተን ፎይ የምንልበት ቦታ አይደለም ስራ ነው ስራ መሆኑን አክኖሌጅ ያላደረግንበት ትዳር ምን አይነት ትዳር መሰላችሁ ሞኖቶነስ ምን አለ በቃ መብላት መጠጣት ሴክስ መብላት መጠጣት ሴክስ that's boring እግዚአብሔር እንደሱ ትዳርን አልሰራም በፍጹም አልሰራም ህይወት ያለበት ቦታ ነው ትዳር ህይወት የሚፈልቅበት ቦታ ነው መከራ ሲመጣ ወደ እግዚአብሔር ስንጠጋ የእግዚአብሔርን የተለየ ገጽታውን የምናይበት አንድ ላይ እንደ ቤተሰብ ቅድም አቶ ጌታቸው እንዳለው በቃ የተለየ አብረን የምናድግበት ራሱ ሜሬጅ አብሮ የሚያድግበት ብዙ አክቲቪቲ ወደ ጌታ በተጠጋን ቁጥር ምንም ቦሪንግ ያልሆነ ህይወት ምንም ያላገባችሁ እንዳላችሁ በማወቅ በጥንቃቄ ይሄንላለው ሴክሹዋል ኢንቲመሲ እንኳን ራሱ ሰዎች በፊልም ላይ እንደሚያቀርቡት ኤክሳይቲንግ ኤቭሪ ዴይ ባይሆን እንኳን ራሱ የሴክሹዋል ኢንቲመሲ ስትራግል ራሱ እንኳን ትዳርን ኢንትረስቲንግ ነው የሚያደርገው ምንም ሞኖቶነስ የሚባል ነገር የለም